እባክሽን ወደ መጸዳጃ ቤቱ ሰጂኝ። እርሶ ደግሞ ለስንተኛ ጊዜ ነው መጸዳጃ ቤት የሚሄዱት? እዛ ያስቀመጡት ዕቃ አለ እንዴ? አንዴ አትያዢ የኔ ልጅ። ኑ አሁን ተነሱ። እስኪ ልስጭኝ። ኧረ መድኃኒቴን ስጭኝ እባክሽ፣ ሰዓቱም አለፈ። አይ አለመታደል። ጋሽዋ እንዴት ኖት? እንዴት ነሽ እማዬ? ምግብ በላሽ? አዎ ልጄ፣ አሳሬን በልቻለሁ። ምግብ አልሰጥሻትም እንዴ? አረ በልተዋል። እኔ እንደውም ከዚህ በኋላ በቃኝ፣ መሮኛል። እንዴ እሺ እናቴስ? የኔ ኃላፊነት አይደሉም፣ በቃኝ። እጂ ልጆት ሆጭ ነቱ ያስታውቁት። ምን ይሻላል? ቤተሰቦ የኛ ኃላፊነት ናቸው። እሰይ ነርሲንግ ሆሞች ነን። የትኛውም የቤተሰቡ አካል በህመሚውን በተለያዩ ችግሮች አልጋ ላይ ውለው ክትትልና እገዛ ካስፈለጋቸው እጅግ ፕሮፌሽናል በሆኑ ዶክተሮችና የነርስ ባለሙያዎች በመታገዝ በአማረና በተንጣለለው ማዕከላችን ልናገለግሎ ተዘጋጅተናል። ማዕከላችን አእምሮን ዘና የሚያደርጉ ሳሎኖች፣ እጅግ ጽዱና ምቾታቸው የተጠበቀ የመኝታ ክፍሎች ከነመታጠቢያ ክፍላቸው እንዲሁም ለየትኛውም እምነት የሚሆኑ የጸሎት ስፍራዎችን ያካተተ ነው። የታካሚዎች ቻችንን የምግብ አይነት መቆጣጠርና ሰዓት ጠብቆ መመገብ፣ አካላዊ አእምሮአዊና ስነ ልቦናዊ ደህንነታቸውን መጠበቅ፣ ደም ግፊት፣ ስኳራቸውና ተያያዥ የጤና ችግሮችን ዘወትር መከታተል ዋነኛ ኃላፊነታችን ነው። አይበለውና በጽኑ ህመም ተይዘው የታካሚያችን ህይወት ቢያልፍ እጅግ ፕሮፌሽናል በሆኑ ባለሙያዎቻችን በመታገዝ በየእምነታቸው ተገንዘው በሙሉ ኃላፊነት ለቤተሰቦቻቸው እናስረክባለን። ማዕከላችን ማገገሚያ አይደለም፣ መኖሪያ እንጂ። ማይ አሁን እንዴት ነሽ? ደህና ነኝ ልጄ። አሁንማ ምን አለብኝ? እንደ ስሙ እሰይ የሆነ ቆንጆ ቦታ ነው ያመጣኸኝ። አሁን ከተሻለሽ ለምን አትወጪ? ትወጪ? እኔማ አሞኛል። አሞታል በይው፣ አሞታል በይው፣ ብሶባታል በይው። አይ ማዬ። አድራሻችን ኮተቤ ከወንድራድ ሁለተኛ ደረጃ ትምህርት ቤት ፊት ለፊት። ለበለጠ መረጃ በእነዚህ ስልኮች ቢደውሉ ያገኙናል።